አዌ መገጣጠም። ዛሬ እንግዲህ ጉዞ ወደ ኢትዮጵያ 3 ሰዓት ያህል ቆይና ማለት ነው። በ7 ፒኤም ላይ ቴክ ኦፍ ያደረግና በ8 ኢን ዘ ሞርኒንግ 4 ይገባል። 2 days ቢፈጅብኝም የህይወት ትልቁ ወደ ከነዓን የምገባበት ቀን ነው። አጥፉ ጠፍቷልና ልጁን ይዘሽ ተመለሽ እንዳላት መልአኩን እንዳለው ለዮሴፍ አጥፉ ጠፍቷልና ይዘህ ተመለስ ተባለ። የማርያም እጮኛ ዮሴፍ ማለት ነው። አጥፊው ጠፍቷል፣ ሐማ ተሰቅሏል፣ መርዶኪዎስ ወደ ስልጣኑ ወደ ተመደበለት ሰረገላ ላይ ወጥቷል። አሜን ነው ወይ? ሊሰቅል ባሰበው ባዘጋጀው መስቀል ላይ ሐማ ተሰቀለ። ይሄ በሆነበት ቀን ዛሬ በ11 ነው የማዘርስ ዴይ ተባልኩኝ። ማዘርስ ዴይ ምን ያላቀውም መች እንደሆነ አበባ ቁጭ ብሎ እየጠበቀሽ ነው። ዋትሳች መገጣጠም እግዚአብሔር አበባ ሰጥቶ ሲሸኝ በልጅ ውስጥ ሆኖ በአደባባይ ላይ ሊሰቅለኝ ያማለ ነግቶለት እስኪያየው ልቡ እንዳማለለ ሐማ ተሰቀለ ነው የምልህ እኮ። እና ቴንክ ዩ ኤክሳይትድ ከመሆኑ የተነሳ እንዴት እደርሳለሁ እዚች ሰዓት ብዬ ስራውዬ መጥቼ ትላንት እንቅልፌ ለምን እንዴት እንቅልፍ ይመጣል? እኔ ለራሴ ኤዲኤችዲ እንደሆነ አሁን የገባኝ። ልዩ ተሰጥኦ ያላቸው ነው ከእግዚአብሔር እንደዛ አይነት ልጆች፣ እንደዛ አይነት ተፈጥሮ ያላቸው ሰዎች ተስዋኖፍኝ እና እንደምንም ሰርቼ ወጥቼ ደረሰልኝ። አሁን ደግሞ ትንሽ አረፍ ብዬ ጉዞ ወደ ተስፋይቷ ምድር የኪዳን ሰው ነኝ፣ ወደ ተዘጋጀልኝ እንቀጥላለን ወይም እንቀጣጠላለን። ኖታሚ ባክ ድሉ የጌታ ነው። በአሸናፊው ከአሸናፊዎች እንበልጣለን። ሰላም ሁኑልኝ። ወዳችኋለሁ። ቴንኪዩ ባይ